ሕይወትን ከማዳን እስከ አካባቢ ጥበቃ ኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት በሱሉልታ ከ6000 በላይ ችግኞችን ተከለ። ኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ከአፍሪካ የልቀት ማዕከል ጋር በመተባበር የክረምት የበጎ ፈቃድ አገልግሎት አካል የሆነውን የችግኝ ተከላ በሱሉልታ በሚገኘው የአፍሪካ የልቀት ግቢ ውስጥ በበጎነት ለኢትዮጵያ ከፍታ ደማችን ለሕይወታችን አረንጓዴ አሻራችን ለነገ ትውልድ በሚል መሪ ቃል አከናውኗል። የዛሬ ፕሮግራም የችግኝ ተከላ መርሃ ግብር ብቻ አይደለም፣ ለሀገራችን ያለን ፍቅር፣ ለትውልድ ያለን ኃላፊነት እንዲሁም ለወደፊት ያለንን ተስፋ የምናሳይበት ታሪካዊ አጋጣሚ ነው ያሉት የአገልግሎቱ ዋና ዳይሬክተር ዶክተር አሸናፊ ታዘበው ናቸው። ተቋማዊ ተልዕኳችን ሕይወትን ማዳን ነው። በየቀኑ በፈቃደኝነት የሚለገሰውን ደም በመሰብሰብ በማቀናበርና በማዳረስ የእናቶችን፣ የህፃናት፣ የተጎጂዎችን የካንሰርና የሌሎች ታካሚዎችን ሕይወት ለማትረፍ የምንሰራ ሲሆን ዛሬ ከዚህ በላይ የሆነ ኃላፊነት ወስደን የሰው ሕይወትን ብቻ ሳይሆን ሕይወትን የሚያኖረውን አካባቢ ለመጠበቅ በአረንጓዴ አሻራ እየተሳተፍን ነው ብለዋል። እንደ ዶክተር አሸናፊ ገለጻ የአረንጓዴ አሻራ ተነሳሽነት በዓለም ላይ ኢትዮጵያ በልዩ ሁኔታ እያስጠራ ያለ ብሔራዊ እንቅስቃሴ መሆኑን አስታውሰው ይህ ተነሳሽነት ማሳካት የመንግስትን ብቻ አይደለም፣ የእያንዳንዱ ተቋም የእያንዳንዱ ዜጋ ኃላፊነት ነው ሲሉ አሳስበዋል። የደምና ህብረ ሕዋስ ባንክ አገልግሎት ዛሬ የተከላቸውን ችግኞች በቁጥር የሚለኩ ሳይሆኑ የተቋማችን እሴት፣ የበጎ ፈቃድ መንፈስና የማህበራዊ ኃላፊነት መገለጫዎች ናቸው ሲሉም ተደምጠዋል። የደምና ህብረ ሕዋስ ባንክ በሕክምና ዘርፍ ብቻ ሳይሆን በአካባቢ ጥበቃ፣ በማህበራዊ ኃላፊነትና በበጎ ፈቃድ አገልግሎቶች አርአያ መሆኑን የገለጹት ዶክተር አሸናፊ የተከልነው ችግኝ እስኪያድግ ድረስ መንከባከብ አለብን፣ እንዲሁም የደም ልገሳ ባህል ማጠናከር፣ ለሰው ልጆች ሕይወት መስጠታችንን መቀጠል አለብን ሲሉ አሳስበዋል።